አምስት ሀጎች ነው የምነግራችሁ። ኢትዮጵያ ውስጥ ፕሮፌሽናል ለመባል እነዚህን አምስት ሀጎች ተጠቀሟቸው። የመጀመሪያው ሰላምታ በጣም ማቅረብ አለባችሁ። ፎርማሊ የሚሆን ኢንፎርማሊ እንደምታገኙት ሰው ይወሰናል። ፎርማሊ ከሆነ ሰላም ጤና ይስጥልኝ እንደምናላችሁ የሚለውን ፎርማል ሰላምታ እናቀርባለን። ኢንፎርማል ከሆነ ደግሞ እንዴት ናችሁ፣ ስራ እንዴት ነው፣ እንዴት እየሄደላችሁ ነው፣ ምን እናግዛችሁ አይነት ሰላምታዎችን በደንብ ማቅረብ አለባችሁ። ቀጥታ ወደ ቢዝነሳችሁ ዘላችሁ መግባት ስለማትችሉ ማለት ነው። ሁለተኛውና ወሳኙ ነገር ደግሞ የምታወሩትን ሰው ታይትል በስነ ስርዓት አድሬስ አድርጉለት። አቶ፣ ወይዘሮ፣ ወይዘሪት፣ ዶክተር፣ ኢንጂነር እንደዚህ አይነት ታይትሎች ካሉ ሪስፔክት ታይትል። ሰዎቹ ሳይፈልጉ ቀርተው አይ ዶንት ሴይ ዲስ በቃ ስቶፕ እና በስሜ ጥሩኝ እስከሚሏችሁ ድረስ ታይትላቸውን መጠቀም በጭራሽ እንዳትረሱ። ሶስተኛው ደግሞ ቢዝነስ ካርድ ነው። ኢትዮጵያ ውስጥ ቢዝነስ ካርድ መያዝ እና መስጠት ፕሮፌሽናል እንደሆነ ነው የሚታሰበው። ፊዚካል ነገር ስለምንወድ ማለት ነው። ስለዚህ ሰዎችን ልታገኙ ስትሄዱ ቢዝነስ ካርዳችሁን መያዝ እንዳትረሱ። አራተኛው ደግሞ አዎ አይደለምም የስ ኦር ኖ ለማለት አትቸኩሉ። ኢትዮጵያ ውስጥ ዳይሬክት መሆን ሩድ እንደሆናችሁ ነው የሚታሰበው። የስም ኖም ለማለት ትንሽ ትዕግስት ይኑራችሁ። ከዛ ደግሞ ዳይሬክት አታርጉት። ለምሳሌ ኖ የምትሉ ከሆነ እስቲ ይሄንን እናየውና የሚል አይነት አፕሮች ተጠቀሙ እንጂ ዳይሬክትሊ ኖ ካላችሁ ለምሳሌ ቢዝነስ ዲስከሽኑን የማትፈልጉት ስራው ላይ በጣም ዲፌንሲቭ እንደሆናችሁ ነው የሚያሳየው። ስለዚህ በትዕግስት ረጋ ብላችሁ ሁኔታውን አጥንታችሁ እስቲ እናየዋለን ብላችሁ ለማለፍ ሞክሩ። አምስተኛ ደግሞ ታይም ፍሌክሲቢሊቲ ነው። ፓንክቹዋሊቲ በጣም አፕሪሺየት የሚደረግ ነገር ነው፣ ግን ብዙ ጊዜ ኢቨንቶች፣ ትልልቅ ስብሰባዎች በሰዓቱ አይጀምሩም። የዛን ሰዓት እኛ ትዕግስት ሊኖረን ይገባል ማለት ነው። ሁኔታውን ተረድተን ትንሽም ቢሆን ሳይበዛ ታይም ፍሌክሲቢሊቲ ይኖረን። ስለዚህ እነዚህን አምስት ሀጎች ተጠቀሟቸው።